ዛሬ በዘመናዊው ዓለም ዌብሳይት ለንግዶ ወይም ለአገልግሎቶ ያለው አስተዋጽኦ በሚል ርዕስ ዙሪያ ማብራሪያ ለመስጠት ሞክራለሁ። ዌብሳይት ለማሰራት ሲያቅዱ እኛ ከጎኑ እንዳለን አይዘንጉ። ማራኪ ዌብሳይት ዲዛይን በሞባይሎ ወይም በኮምፒውተሮ የሚገለገሉበት በውድድሩ ዓለም ብቁ ተወዳዳሪ የሚያደርጉት ህልሞን እውን ያደርጉ። አድራሻችንን በዚሁ ቻናል ላይ ያገኛሉ። ከኛ ጋር ስለሚሰሩ ከወዲሁ ከልብ እናመሰግናለን። ከዚህ በመቀጠል በቀጥታ ወደ ዛሬው ቪዲዮ ማብራሪያ እናመራለን። እሺ ዛሬ እንግዲህ ለማየት የምንሞክረው the role of website in the digital age በሚል ርዕስ ስር ይሆናል። የዌብሳይት አስተዋጽኦ በዚህ እኛ በምንኖርበት ዘመን የዌብሳይት አስተዋጽኦ ምን ይመስላል የሚል ይሆናል ማለት ነው። እንግዲህ በዚህ ስር አንድ 5 የሚሆኑ ነጥቦች አሉ። አንደኛው ኢቮሉሽን ኦፍ ዌብ ቴክኖሎጂ ነው። ቴክኖሎጂ ያለፈበት ሂደት ከጅምሩ እስካሁን ድረስ ምን አይነት ሂደቶችን የእድገት ሂደቶችን የለውጥ ሂደቶችን አልፎ እዚህ ደረሰ የሚለውን ለማየት እንሞክራለን በአንደኛ ደረጃ። በሁለተኛ ደረጃ ከኢኮኖሚ አንፃር ዌብሳይት ምን አይነት ሮል አለው ወይም ኢምፓክት አለው የሚለውን እናያለን። በሶስተኛ ደረጃ ዩዘር ኤክስፒሪየንስ ኤንድ ዲዛይን ነው። ከዲዛይን አንፃር ማለት ከተጠቃሚዎች አንፃር የዌብሳይት ዲዛይን ምን መምሰል አለበት፣ ከተጠቃሚዎች ፍላጎት አንፃር ማለት ነው። ስለዚህ ይሄንንም በዚህ ማብራሪያ ስር ለማየት እንሞክራለን። አራተኛው ዌብሳይት ኤንድ ብራንድ አይደንቲቲ ፕላትፎርም ነው። እንግዲህ ዌብሳይት ሰዎችም ሆኑ ድርጅቶች ራሳቸውን የሚገልጹበት ቦታ ነው፣ የሚያስተዋውቁበት ቦታ ነው። ከብራንድ አንፃር፣ ከአይደንቲቲ አንፃር፣ ከማንነት ወይም ማንነታቸውን ወይም ራሳቸውን የሚያስተዋውቁበት ቦታ ስለሆነ ከዛ አንፃር ዌብሳይት ምን አይነት አስተዋጽኦ አለው የሚለውን ለማየት እንሞክራለን። ሌላው ሞኔታይዜሽን ስትራቴጂ ነው። ከገንዘብ ከማግኘት አንፃር ዌብሳይት ምን ሮል አለው የሚለውን እናያለን በአምስተኛ ደረጃ ማለት ነው። በስድስተኛ ደረጃ የምናየው ቴክኒካል ኮንሲደሬሽን ነው። የቴክኒካል ወይም ሙያዊ የሆኑ ሁኔታዎች አንፃር ዌብሳይት ሲገነባ ምን አይነት ቴክኒካል ነገሮችን ኮንሲደር ማድረግ አለበት የሚለውንም እናያለን ማለት ነው። ስለዚህ ከነዚህ ስድስቶቹ ነጥብ ስር እንግዲህ ጥሩ ግንዛቤ እናገኛለን የሚል እምነት አለኝ። አሁን በቀጥታ ከዚህ ከአንደኛው እንጀምር። ኢቮሉሽን ኦፍ ዌብ ቴክኖሎጂ። ቴክኖሎጂ ምን አይነት ሂደቶችን አልፎ እዚህ የዌብሳይት ቴክኖሎጂ ምን አይነት ሂደቶችን አልፎ እዚህ ደረሰ የሚለውን ስናይ እንግዲህ ባለፈው ለማብራራት እንደሞከርኩት ዌብሳይት ሲጀመር ስታቲክ ነበረ፣ ወይም ደግሞ የሆነ ኮዱን የሰራው ወይም ደግሞ ዌብሳይቱን ዲቨሎፕ ያደረገው ኢንጂነር ወይም ሶፍትዌር ዲቨሎፐር ሄዶ ያንን ኮድ ካልቀየረው በስተቀር ዌብሳይቱ ላይ ያለው ኮንቴንት አይቀየርም። ስታቲክ ነው ማለት ነው። አንዴ ግትር ያለ ነው፣ በቃ እዛ ምንም አይንቀሳቀስም። ስለዚህ ከዛ ነው የጀመረው። እንግዲህ ይሄ ስታቲክ ስንል ዌብ 1 ተብሎ ነው የሚጠራው። የዌብሳይት ደረጃ 3 አይነት ደረጃዎችን አልፏል ዌብሳይት እስካሁን ድረስ። ዌብ 1 አለ፣ ስታቲክ የሚባለው ሲጀመር የነበረው ዌብሳይት ሲጀመር የነበረው እሱ ነው። ሁለተኛው ዌብ 2 የሚባል አለ። ሶስተኛ ዌብ 3 የሚባል አለ። እና ይሄ እንግዲህ ስታቲኩ ወይም ዌብ 1 የሚባለው ስታቲክ ከሆነ ወይም ደግሞ ሪድ ኦንሊ፣ አያችሁ ማንበብ ብቻ ነበረ ተጠቃሚው ሄዶ ሊያደርግ የሚችለው ነገር፣ ኢንተራክቲቭ አልነበረም ማለት ነው።
ማለት ዩዘሮች እንደኔ ያለ ተጠቃሚ ሄዶ ሊጠቀምበት ወይም ደግሞ የራሱን ነገር አክት ሊያደርግ አይችልም። እዛ ሄዶ በቃ እዛ ዌብሳይቱ ላይ የተጫነውን ነገር ብቻ ሄዶ የማየት የማንበብ ነገር ብቻ ነበረ በዌብሳይት ሲጀመር የነበረው ዌብሳይት ማለት ነው። ጅምሩ ላይ የነበረው እንደዚህ አይነት ዌብሳይት ነበረ። ወደ ዌብቱ ስንመጣ ግን ኢንተራክቲቭ ነው። ዌብቱ ማለት አሁን ያለንበት ማለት ነው። አሁን ኦልሬዲ እየተጠቀምበት ያለው የዌብሳይት አይነት ኢንተራክቲቭ እና ሶሻል ዌብሳይት ነው። ዩዘር ጄኔሬትድ ኮንቴንት ነው። ምን ማለት ነው ይሄ? እኔ ለምሳሌ እዚህ ዌብሳይት ላይ አሁን በዚህ ሰዓት ይሄን ኮንቴንት እያዘጋጀው ነው። ይሄን ኮንቴንት አዘጋጅቼ ደግሞ ዩቲዩብ ላይ ኦር ሰምዌር ቲክቶክ ላይ እለቀዋለሁ፣ አፕሎድ አደርገዋለሁ ማለት ነው። ይሄ ማለት እኔ ኢንተራክት አደርጋለሁ ማለት ነው ከዌብሳይቱ ጋር ሄጄ ማንበብ የሆነ ነገር ማየት ብቻ ሳይሆን እኔም የራሴን ነገር እዛ ላይ ይጭናለሁ። ስለዚህ አሁን ያለው የዌብ2 ቴክኖሎጂ ከዌብሳይት አንጻር ኢንተራክቲቭ እና ዩዘር ፍሬንድሊ የሆነ ነው ማለት ነው። ሌላው ይሄ ዌብ3 የምንለው ኦልሬዲ አሁን አንዳንድ ጅማሬዎች አሉ። ወደዛ እየተሸጋገርን ነው። የዌብ2 ማብቂያ ላይ ነው ያለነው። ወደ ዌብ3 ልንሸጋገር ጫፍ ላይ ነው ያለነው። ይሄ ምንድነው? ዲሴንትራላይዝድ የሆነ ነው። ዲሴንትራላይዝድ ስንል ባለቤት የለውም። በቃ ዌብሳይቱ እከሌ ነው ባለቤቱ። ኦፍኮርስ ባለቤት ይኖረዋል፣ ግን ማንንም ማዘዝ አይችልም። ያ ባለቤቱ አንድ ጊዜ ፕላትፎርሙን ይሰራዋል። ከዛ በኋላ ማንኛውም ሰው ገብቶ ማንም ሳያዘው በራሱ ኮድ በራሱ ዩዘር ኔም የዛ ዌብሳይት ተጠቃሚ ይሆናል ማለት ነው። ስለዚህ ዲሴንትራላይዝድ ነው። የሆነ አውቶሪቲ የለም ማለት ነው። ያንን አንተ እንደዚህ ሁን አንተ እንደዛ ሁን የሚል የለም። ለምሳሌ ይሄ ክሪፕቶ ከረንሲ የሚባል ነገር አይታችሁ ከሆነ እሱ አሁን የብሎክቼን ቴክኖሎጂ ነው የተተገበረው። ክሪፕቶ ከረንሲ ላይ እንግዲህ ግንዛቤ ወጣቶች በተለይ ግንዛቤ ይኖራቸዋል ብዬ አስባለሁ። ማንም ሰው ይገባና የራሱን አይደንቲቲ የሚገልጽ ነገር እዛ ላይ ሬጂስተር ካደረገ በኋላ እንደፈለገው መጠቀም ይችላል። ማንም አይቆጣጠረውም። ማንም ሚስጥሩን አያውቅበትም። ይሄ ዌብ3 የሚባለው ቴክኖሎጂ ወደ ዲሴንትራላይዝድ ወደሆነ የዌብሳይት አይነት እየተሸጋገረ ነው ማለት ነው። ለምሳሌ ይሄ ባይናንስ የሚባል ቴክኖሎጂ ካወቃችሁ እሱ አሁን ዲሴንትራላይዝድ የሆነ ዌብሳይት ነው። ሌላው ዌብሳይት ሴማንቲክ እና ኤአይ ድሪቭን ወደ መሆን ተሸጋግሯል ማለት ነው። አሁን እኔ ይሄንን ኮንቴንት ሳዘጋጅ ይሄንን መረጃ ሳዘጋጅ አሁን እየሰራው ያለሁት እኔ ነኝ። አሁን ከዚህ በኋላ ግን ኤአይ የሆነ ነው ማለት ነው። ኤአይ ማለት አርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎት ተብሎ የተሰየመው ማለት ነው። በአማርኛ ሰውን ተክቶ ሊሰራ የሚችል የሆነ የሚያስተውል ነገር ማለት ነው። እሱ እየሰራ ነው። አሁን ኮንቴንትን እንደዛ ነገር ጅማሬ አለ። ፐርፌክት ባይሆንም እንደዛ ያሉ ጅማሬዎች አሉ። አሁን ወደፊት እንግዲህ ሙሉ ለሙሉ ራሱን ችሎ ኤአይ ሊያዘጋጅ ይችላል ማለት ነው። ዌብሳይቱ ላይ ማንኛውንም ነገር ኮንቴንት ድሮ ሰዎች ያዘጋጁት የነበረውን ራሱ ኤአዩ ወይም የሆነ ኤአይ የሚባል ቴክኖሎጂ ራሱ አዘጋጅቶ ራሱ ጨርሶ ራሱ ሊያቀው ይችላል፣ አፕሎድ ሊያደርገው ይችላል ማለት ነው። ሌላው የብሎክቼን ቴክኖሎጂ ነው። ብሎክቼን ቴክኖሎጂ ከዚህ ከዲሴንትራላይዜሽን ከሚለው ሀሳብ ጋር የሚገናኝ ነው። የክሪፕቶ ከረንሲ ፕላትፎርሞች እንደዛ ናቸው። አሁን ማለት ዲሴንትራላይዝ ነው፣ በቃ ማንም አይቆጣጠረውም። የሚገርም ቴክኖሎጂ እየመጣ ነው ማለት ነው። ሌላው እንግዲህ ኢንተርኔት በዓለም ላይ እስከ 2004 ባለው መረጃ 5.3 ቢሊዮን ሰዎች ይጠቀሙታል። የሚገርም ነው። እንግዲህ ይሄ ማለት የዓለምን ሕዝብ 75 እና ከዛ በላይ የሆነውን ፐርሰንት ሰው ኢንተርኔት ላይ ነው ያለው ማለት ነው። ኦልሬዲ በዌብሳይት ይጠቀማል። ይሄ በጣም የሚገርም ነው።
ሌላው ዌብሳይት አስ ኤ ክሪቲካል ቢዝነስ ኤንድ ኮሚኒኬሽን ቱልስ ነው። አዎ በጣም ክሪቲካል ሆኗል። አሁን 5 ቢሊየን ሰው ኦልሬዲ ኢንተርኔት ላይ ከሆነ ያለው ዌብሳይት ተጠቃሚ ከሆነ ምን ቀረ? በጣም ክሪቲካል ሆኗል ማለት ነው። ወሳኝ ነገር ሆኗል ለኮሚኒኬሽን ማንኛውንም ነገር ለመስራት ማለት ነው። ሶ ፕሊዝ ዌብሳይትን ነገር ችላ እንዳንል ዌብሳይት አሰሩ ነው የምንለው ማለት ነው። ሌላው በሁለተኛ ደረጃ የምናየው ዌብሳይት ከኢኮኖሚ ጠቀሜታ አንጻር ከኢኮኖሚ አንጻር ምን አይነት ሮል አለው የሚለውን ለማየት እንሞክራለን ማለት ነው። ምንድነው እንግዲህ እስከ 2000 ባለው የፕሮጀክሽን ወይም ፎርካስት በተገመተው ግመታ መሰረት ከዓለማችን ላይ ከሚደረጉ ግብይቶች መካከል 8.1 ትሪሊየን ዶላር በዌብሳይት ይደረጋል ተብሎ ይገመታል። እንግዲህ እስከ መጪው ዓመት ማለት ነው። ይሄ ማለት ኦልሞስት የዓለማትን ትራንዛክሽን በሙሉ ማለት ይቻላል። ሶ ዌብሳይት በጣም ክሪቲካል ነው፣ በጣም ወሳኝ ነገር ሆኗል። ዌብሳይት እስካሁን ባለው መረጃ 43% የሚሆነው ግብይቱ የሚካሄደው በዌብሳይት ነው። ይሄ እንግዲህ የዚህ የአፍሪካ ሀገራትን አንዳንድ ገና በማደግ ላይ ያሉ እስያ ሀገራትን ሳይጨምር ማለት ነው። እዛ ዌስተርኑ ብቻ ተቆጣጥሮት 43%ቱ ግብይት የሚካሄደው በዌብሳይት ነው። እንግዲህ ይሄ በደንብ ማሰብ የሚፈልግ ነው ማለት ነው። እኛም ነቃ ማለት አለብን ብዬ አስባለሁ። ስሞል ቢዝነስ ዊዝ ዌብሳይት ግሮት ስሞል ቢዝነሶችም በ40% እድገታቸውን ፋስት እያደረገው ነው ማለት ነው። ዌብሳይት በመኖሩ እድገታቸው በ50% እያደገ ነው። ስለዚህ እነዚህ ጥቃቅን ንግዶች ራሱ ለእድገታቸው ዌብሳይት በጣም ወሳኝ ሆኗል። ዲጂታል ፕሬዘንስ ክሩሻል ፎር ማርኬት ኮምፒቲቲቭነስ። ማርኬት ውስጥ ተወዳዳሪ ሆኖ ለመገኘት በአሁን ጊዜ ዌብሳይት መጠቀም ግድ ነው። አለበለዚያ ትጠፋለህ ወይም እጠፋለሁ ማለት ነው። ሶሪ ዌብሳይት አለመጠቀም አሁን ምንም ሰርቫይቭ ማድረግ አይቻልም። ቻርልስ ዳርዊን የሚባለውን ኢቮሉሽኒስት ታውቁታላችሁ ይመስለኛል። ታሪክ ላይ የተማርነው ሰርቫይቫል ኦፍ ዘ ፊተስት ይላል። ጎበዞች፣ ጠንካሮች፣ ተወዳዳሪዎች ብቻ ናቸው በህይወት የሚቀጥሉት ነው የሚለውና እኛም ይሄን ቴክኖሎጂ ቶሎ ብለን ወደ ጥቅም ላይ ካለዋል ነው ኤግዚስት አናደርግም። በጣም ከባድ ነው ማለት ነው። በህይወት መኖር ራሱ ይከብደን ነው። ምክንያቱም ጥቂት ባለሀብቶች የዓለምን ገንዘብ ሀብት ሰብስበው የራሳቸው እያደረጉ ነው። ኦልሬዲ ባሪያ ሊያደርጉን ነው ማለት ነው። ሶ ቢ ኬርፉል ነው እንግዲህ የምንለው። ሌላው ሶስተኛ ዩዘር ኤክስፒሪየንስ ኤንድ ዲዛይን ነው። ዲዛይን የዌብሳይት ዲዛይን ከተጠቃሚዎች አንጻር ምን መምሰል አለበት የሚለውን ስናይ ተጠቃሚዎች እንግዲህ ዌብሳይትን የሚጠቀሙት በአብዛኛው ሞባይል ላይ ነው። እንግዲህ በተደረገው ጥናት መሰረት ወይም ደግሞ ምንም ጥናትም አያስፈልገውም። ኦፍ ኮርስ ይሄ ሞባይል ነው። ኮምፒውተር ሌሊትም ቀንም አጠገባችን ልናደርገው አንችልም። ኦልሬዲ የሆነ ቦታ ላይ ይቀመጣል። እዛ ቦታ ላይ ስንሄድ ነው የምናገኘው። ሞባይል ግን ኤቭሪባዲ ሁላችንም ምን ጊዜም ከእጃችን የማይጠፋ ቁስ ሆኗል እና ዲዛይን ሲደረግ ሞባይል ሪስፖንሲቭ መሆን መቻል አለበት ነው የዌብሳይት ዲዛይን ሲሰራ። ለሞባይል ምቹ የሆነ መሆን አለበት። ሞባይል ላይ ሰርች ሲደረግ በቀላሉ የሚመጣ፣ ሞባይል ላይ ለማንበብ ምቹ የሆነ፣ ሞባይል ላይ ለመጫን ምቹ የሆነ፣ ሞባይል ላይ ዳውንሎድ ለማድረግ ምቹ የሆነ፣ ሞባይል ላይ ለመነጋገር ምቹ የሆነ ዲዛይን መሆን መቻል አለበት ዲዛይኑ ሲሰራ። ስለዚህ ሞባይል ፈርስት ዲዛይን አፕሮች ነው ማለት ነው አሁን ዶሚኔት እያደረገ ያለው የዘመናዊ ሞባይል ቴክኖሎጂ የዌብሳይት ቴክኖሎጂ ማለት ነው። ሌላው እንግዲህ ይሄ ፑር የሆነ ዲዛይን አይመከርም።
ለዚህ ከገበያ ያወጣናል ማለት ነው። ስለዚህ ዲዛይን ሲሰራ በደንብ ኢንቱዊቲቭ የሆነ መሆን መቻል አለበት። ሌላው አክሰሲቢሊቲው እና ናቪጌሽን አንጻር ናቪጌት ስናደርግ ይሄ ዝም ብሎ ሲሽከረከር የሚውል ዌብሳይት እሱ አይፈለግም። ላይት መሆን መቻል አለበት። በቀላሉ የሆነች ነገር ሰርች ስናደርግ ከች የሚያደርግ ይሄ ከዲዛይኑ ነው። ይሄ እንደዚህ በእርግጥ የኢንተርኔትም ፋክተር አለ፣ ግን ኮመኑ ነገሩ ምንድነው? ዲዛይኑ ሲሰራ ላይት የሆነ ቀለል ያለ ሆኖ ከተሰራ ዌብሳይቱ ሰርች ሲደረግ ወይም ናቪጌት ሲደረግ በቀላሉ ፕሬዘንት ይመጣል ማለት ነው። ሌላው አክሰሲቢሊቲ ነው። ለአይነ ስውርም ይሁን ለጤነኛም ለዲሴብል ለሆነ በአካል ጉዳተኛ ለሆነ ሰው ዌብሳይት ዲዛይን ሲሰራ ኮንሲደር መደረግ አለበት። ለሁሉም በተቻለ መጠን ኢንክሉሲቭ የሆነ መሆን መቻል አለበት። ሁሉም ሰው አክሰስ እንዲያደርገው ዲዛይን መደረግ አለበት ማለት ነው። ኦኬ ሌላው ይሄ አሁን ብሎ ፈጣን መሆን መቻል አለበት። ሎዲንግ ታይሙ ማለት ነው ክሪቲካል ነው። ይሄ የሆነ ነገር ለመጫን ስንፈልግ እዛ ዌብሳይቱ ላይ ፈጠን ብሎ ሎድ አድርጎ መጨረስ መቻል አለበት። ሲሽከረከር ከኋላ ይሄም ችግር ነው። ጥሩ ዲዛይን ነው አይባልም ማለት ነው። የዲዛይን ችግር አለበት ያስብላል ማለት ነው ዌብሳይቱ። እሺ አራተኛው ነጥብ ዌብሳይት አስ ብራንድ አይደንቲቲ ፕላትፎርም ነው። እንግዲህ ይሄ ድርጅቶች ብራንዳቸውን የሚያስተዋውቁበት ነው። ግለሰቦች ማንነታቸውን የሚገልጹበት ነው። ሙያቸውን እውቀታቸውን የሚያሳዩበት ነው ዌብሳይት። ከዚህ አንፃር ዌብሳይት በጣም ትልቅ ሮል አለው ማለት ነው። ምንድነው? ዲጂታል ስቶር ፍሮንት ሆኗል አሁን ዌብሳይት። እንግዲህ ከዚህ በፊት የነበረው ሱቅ ላይ ነው አይደለ ምርቶቻችንን የምናሳየው፣ ወይም ደግሞ ቲያትረኛ ከዚህ በፊት የነበረው ቲያትር ቤት ሄዶ ነው ሙያውን ያሳይ የነበረው። አሁን ግን ዌብሳይት ላይ በቃ የስራውን ይለቃል። ከዛ በኋላ ከኦዲየንሱ ጋር ኢንተራክት ያደርጋል ማለት ነው፣ ወይም ከደንበኞች ጋር ግብይት ያካሄዳል ድርጅት ከሆነ። ስለዚህ ዌብሳይት በአሁን ጊዜ ዲጂታል ስቶር ፍሮንት መገኛ ቦታ ሆኗል ማለት ነው። በጣም ወሳኝ ነው። ሌላው ቪዥዋል ስቶሪ ቴሊንግ እና ብራንድ ኮሚኒኬሽን ነው። ይሄም እንግዲህ ቪዥዋሊ ነው አይደለ? ዌብሳይት እንግዲህ በአካል የሆነ የምንጨብጠው የምንዳስሰው ነገር አይደለም። ቪዥዋል ኮንቴንት ነው የምናዘጋጀው። ቪዥዋል ኮንቴንት ስንል ምንድነው? ስቶሪያችንን ወይም ማንነታችን ወይም የሆነ ታሪክ የምንነግረው በፎቶ ሊሆን ይችላል፣ በጽሁፍ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። ይሄ የሚጨበጥ የሚደሰስ ነገር አይደለም፣ ቪዥዋል ነው። ስለዚህ ቪዥዋሊ ብራንድ ኮሚኒኬት ማድረጊያ ቦታ ሆኗል ማለት ነው ዌብሳይት። ሌላው ከሰርች ኢንጂን ኦፕቲማይዜሽን አንፃር ሰርች ኢንጂን ኦፕቲማይዜሽን ማለት ኦፕቲመም መሆን መቻል አለበት። ለምሳሌ ስሙ የዌብሳይቱ ስም በቀላሉ ሰርች ሲደረግ የሚመጣ ከዚህ ከድርጅቱ ዓላማ ጋር የሚሄድ ስለ ሕክምና ከሆነ ለምሳሌ በቃ ከሕክምና ጋር የተገናኘ ስም መሆን መቻል አለበት እንጂ ከግብርና ጋር ከሆነ አይሆንም። ምክንያቱም ሰዎች የሕክምናን ነገር ሰርች የሚያደርጉት ሕክምና ጋር የተገናኙ ስሞችን በመጻፍ ነው፣ ወይም ያንን ነገር ሰርች በማድረግ ነው። ስለዚህ ሰርች ኢንጂን ኦፕቲማይዜሽን ላይ ዌብሳይት በጣም ወሳኝ ሚና አለው ማለት ነው። ኮንቴንት ክሬሽን ኢንተግሬሽንም ያው ነው። ኮንቴንት ስንሰራም ይዘቱ ከሰርች ኢንጂን ኦፕቲማይዜሽን አንፃር ወሳኝ ሚና አለው ማለት ነው። ሌላው ግሎባል ሪች ቢዮንድ ፊዚካል ሊሚቴሽን ነው። እንግዲህ ይሄ በጣም ዌብሳይትን አንደኛ ከሚያደርገው ነገር አንዱ ነው። ይሄ በቦታ አይወሰንም ዌብሳይት። አንድ አሜሪካን ሀገርም ያለ እዚህ አፍሪካ ውስጥም ያለ ሰው እንደፈለገው የሆነ ገጠርም ጫካ ቤት ውስጥ ሆኖ ኢንተርኔት ካለ በቃ የፈለገውን ነገር ማድረግ ይችላል። ራሱን ያስተዋውቅበታል፣ የሚፈልገውን ምርትና አገልግሎት ይገዛል። ይሄ በጣም ፋንታስቲክ ነው ማለት ነው ዌብሳይት። ደስ የሚል ዘመን ላይ ነው ያለነው። ብዙ የሚያማርሩ ሰዎች ቢኖሩ
ይሄ ዘመን በጣም አሪፍ ዘመን ነው ብዬ ነው የማስበው። ዌብሳይት ከዚህ አንጻር በሎኬሽን የተገደበ ስላልሆነ ወይም በቦታ የተገደበ ስላልሆነ በጊዜ የተገደበ ስላልሆነ ማንኛውም ሰው ከእንቅልፉ ድንገት ተነስቶ የሆነ ሰዓት የሆነ እቃ መግዛት ይችላል። ኦንላይን ተኝቶ ማለት ሌሊት ጊዜ አይገድበው። ጨለማ ነው ቀን ነው አንተ የዚህ ብሔር ነህ አንተ የዚህ ዘር ነህ አይልም። በቃ የፈለገህን ቦታ ሄደህ የምትፈልገውን አገልግሎት ከዌብሳይት ላይ ታገኛለሽ አገኛለሁ ማለት ነው። ይሄ ዌብሳይትን በጣም ምርጥ ቴክኖሎጂ ከሚያደርጉት ነገሮች አንዱ ነው ማለት ነው። ሌላው ሞኔታይዜሽን ነው። ሞኔታይዜሽን እንግዲህ ምን ማለት ነው? ገንዘብን ከመስራት አንጻር ገንዘብ ከማግኘት አንጻር ዌብሳይት ምን አይነት ሮል አለው ማለት ነው። ይሄንን ነው እዚህ ስር የምናየው። እንግዲህ ዌብሳይት በተለያዩ መንገዶች ገንዘብ ያስገኛል። አንደኛ ማስታወቂያ በመስራት ወይም በማሰራት ገንዘብ እናገኝበታለን። ለምሳሌ አንድ ሰው እኔ ሱቅህን ላስተዋውቅልህ ወይም ምርትህን ላስተዋውቅልህ ብለው ያ ሰው ይከፍለኛል። በቃ ዩቲዩብ ዌብሳይት ነው ዩቲዩብ ላይ ምርቱንና አገልግሎቱን አስተዋውቄለት ገንዘብ ከከፈለኝ ያ ገንዘብ አገኘሁበት ማለት ነው። ዌብሳይት አንድ የገንዘብ ማግኛ ምንጭ ነው። ራሱ ዩቲዩብም ገንዘብ የሚያገኘው ማስታወቂያ ከማሰራት ነው። ስለዚህ አድ የሚለው አድ ረቨኒው የሚለው አድቨርታይዚንግ ማለት ነው። እሱ በዛ ይያዛል ማለት ነው። ሌላው አፍሌት ማርኬቲንግ ነው። ይሄ በእኛ ሀገር ደላላ የምንለው ነው። ደላሎች ያው የሆነ ቦታ ላይ ቁጭ ብለው ገዢና ሻጭን ያገናኙና ከዛ ኮሚሽን ይወስዳሉ። በዚህኛው ግን እንደዛ አይደለም። ይሄ የሆነ ሊንክ አለ። ዌብሳይቱ ላይ ሄጄ ሊንኩን ወስዳለሁ። አግሪመንት አለኝ። ይሄንን ምርት ከሸጥክ በዚህ ሊንክ ላይ አንተ የምታስተዋውቅለት ሰው ይሄንን ሊንክ ተጭኖ የምንሰጥህን ሊንክ ተጭኖ ከገባና ያንን ምርት ከገዛ ኮሚሽን ይሄን ያህል ፐርሰንት እንሰጣለን የሚል ውል ይደረጋል መጀመሪያ። ስለዚህ ያችን የዛን ምርት ሊንክ ወስጄ እኔ አስተዋውቃታለሁ። ያንን ማስታወቂያ አይቶ በዛ ሊንክ ውስጥ ተጭኖ ገብቶ ያንን ምርት የገዛ ደንበኛ ከሚከፍለው ክፍያ ላይ መጀመሪያ በተሰማማውበት ፐርሰንት 5% ሊሆን ይችላል 10% ሊሆን ይችላል whatever ኮሚሽን አገኛለሁ ማለት ነው። አውቶማቲክ ነው ደግሞ አምጣ የት ነው ኮሚሽኔን አምጣ ምናምን አይደለም። ወዲያው ነው ልክ ገንዘቡን ሰውየው ሲከፍል ያቺ መጀመሪያ የተስማማዋት ፐርሰንት ወደ እኔ አካውንት ትገባለች ማለት። ስለዚህ አፍሌት ማርኬቲንግ በጭሩ የማገናኘት ስራ ማለት ነው፣ ደላላ ማለት ነው። ሰብስክሪፕሽን ሞዴል አር ኮመን አፕሮችስ። ሌላው ደግሞ ሰብስክሪፕሽን ነው። ሰብስክሪፕሽን ማለት ለምሳሌ የሆነ ዌብሳይት ላይ ሄጄ እኔ የሆነ ትምህርት መማር ከፈለኩኝ ፓኬጅ እገዛለሁ። የአንድ ወር ስልጠና ሊሆን ይችላል፣ የ6 ወር ሊሆን ይችላል፣ የ1 ዓመት ሊሆን ይችላል፣ በዲግሪ በዲፕሎማ ሊሆን ይችላል። ያንን ፓኬጁን ከገዛውኝ ሰብስክራይብ አድርጌ ከዛ ዌብሳይት ላይ እና ኦንላይን ቁጭ ብዬ ከተማርኩ ያ የገቢ ማግኛ ሞዴል ምን ይባላል? ሰብስክሪፕሽን ሞዴል ይባላል ማለት ነው። ስለዚህ በዚህ መንገድም ከዌብሳይት ገንዘብ ይገኛል። ሌላው ዌብሳይት የመሻሻጫ ቦታ ነው። ምርታቸውንና አገልግሎታቸውን ሰዎች ይሸጡበታል። ያም ዋናው ስራ ኢኮሜርስ የሚባለው ማለት ነው። ዋናው ስራ ነው እሱ ማለት ነው። እሺ ሌላው ስድስተኛውና የመጨረሻው ቴክኒካል ኮንሲደሬሽን ነው። ይሄ ከቴክኒክ አንፃር ከሙያዊ እይታ አንፃር ማለት ነው። ከሙያ አንፃር ነው ይሄ እንግዲህ በሆስቲንግ የሚባል ነገር አለ፣ ዶሜን የሚባል ነገር አለ፣ ሴኩሪቲ የሚባል ነገር አለ። እነዚህ ቴክኒካል ናቸው። ይሄ ሆስቲንግ የሚባለው ነገር ራሱ ብዙ ቴክኒካል የሆኑ ነገሮች አሉ። እነዛን ግምት ውስጥ ማስገባት አለብን ዌብሳይት ሲሰራ። ከዛ አንፃር ዌብሳይት ሮሉ ምንድነው የሚለውን ስናይ ሆስቲንግ የሚባል እንግዲህ ሆስት ፕሮቫይደር ወይም ደግሞ ሰርቨር ፕሮቫይደር የሚባሉ ድርጅቶች አሉ። ለምሳሌ ኢትዮጵያ ውስጥ ኢትዮ ቴሌኮም የኛው የመንግስት ተቋም ነው። እሱ ድርጅት ሆስቲንግ አገልግሎት ይሰጣል። ስለዚህ ለምሳሌ እኔ የኔን ዌብሳይት እዛ ቴሌ ሄጄ የኔን ዌብሳይት ሆስት አድርጉልኝ ወይም ደግሞ ኦንላይን ልቀቁልኝ ብዬ ውል ላደርግ እችላለሁ ማለት ነው። ያንን የማደርገው በክፍያ ነው። ግን የኢትዮ ቴሌኮምን ፓኬጅ አይቼ ነው። ኢትዮ ቴሌኮም
ምን ያህል አገልግሎት ከሌሎቹ አንጻር ሌሎቹም ስላሉ ኢትዮጵያ ውስጥ ግለሰቦችም አሉ፣ ትናንሽም ትላልቅም ድርጅቶች አሉ ይሄን አገልግሎት የሚሰጡ። ዋናውና ትልቁ ግን ኢትዮ ቴሌኮም ስለሆነ ኢትዮ ቴሌኮም ጋር ሄጄ የሆስቲንግ አገልግሎት ስገዛ ምን አይነት አገልግሎት ነው የሚሰጠኝ፣ ምን ያህል ጂቢ ነው ሎድ ማድረግ የሚችለው በየቀኑ በየአመቱ ምናምን የሚለውን ነገር ቴክኒካል የሆኑ ነገሮችን ማየት አለብኝ። ሴኩሪቲ ሌቭል ውስጥ እንዴት ነው፣ ምን ያህል የሴኩሪቲ ደረጃን ነው የሚሰጠኝ፣ በአታከሮች ዌብሳይቴ አታክ እንዳይደረግ ወይም እንዳይጠቃ ምን ያህል የሴኩሪቲ ሜዥር አለው ኢትዮ ቴሌኮም ብዬ አወዳድሬ ነው ማለት ነው። ቆንጆ ከሆነ ከሌሎቹ አንጻር ኢትዮ ቴሌኮም ጋር ሄጄ ድርጅት ዌብሳይቴን ሆስት ላደርግ እችላለሁ ወይም ደግሞ ኦንላይን ፕሬዘንት እንዲሆንልኝ ልስማማ እችላለሁ ማለት ነው። ሌላው ዶሜን ኔም ሴሌክሽን ነው። ዶሜን ኔም እንግዲህ ብዙም በተደጋጋሚ አውርቻለሁ ይሄን ነገር፣ ምንም ሳይንስ የለውም። ይሄ worksinafrica.com የሚለው ዶሜን ኔም ነው፣ የዌብሳይት ስም ማለት ነው ባጭሩ። ዶሜን የሚባል ነገር እንግዲህ ዶሜን ካወቃችሁ ዶሜን ማለት ምንድነው? ዋና ነገር ማለት ነው አይደለ? እነዚህ ሁሉ ነገሮች አጠቃሎ የሚይዘው ዶሜኑ ነው። አያችሁ፣ ያቺ ስም ነች። የፈለኩትን ፔጅ እዚህ ጋር ይሄን ብከፍት ካምፓኒ የሚለውን ይሄንን ሁሉንም ብከፍታቸው ዶሜን ዋናዋ ነች። ዋና ማለት ነው እኮ ዶሜን ማለት አይደል? ዶሜን ኔም ነው። ስለዚህ ዋናው ስሙ ይሄ worksinafrica.com የሚለው ነው። እቺኛዋ ግን እቺ ሆም ፔጅ የምትለው ሆም ፔጁን ይሄኛውን ፔጅ ስለከፈትኩ ነው። ዌብሳይት የፔጆች ጥርቅም ነው ብያቸዋለሁ አይደል ባለፈው። ሶ እቺኛውን ፔጅ ብቻ ስለከፈትኩ ነው ይሄኛውን የሚያሳየኝ ማለት እቺ ነው የመጣችው። ዋናው ስሙ ግን ይሄ ነው የድርጅቱ ይሄኛው ነው። https worksinafrica.com የሚለው እሱ ዶሜን ኔም ወይም የድርጅቱ ወይም የዚህ ዌብሳይት ዋና ስም ነው። ስለዚህ ዌብሳይት ዶሜን ኔም አለው ማለት ነው። ስለዚህ ዶሜን ኔም ስንገዛ ሮሉ ምንድነው ነው? አሁን ይሄ ዶሜን ኔም የሚባለው ከዌብሳይት አንጻር ምንድነው ጠቀሜታው ወይም ደግሞ ሮሉ ምንድነው ስንል በቀላሉ ሰዎች ሊይዙት የሚችሉት መሆን መቻል አለበት። እንደው ዝም ብሎ አረፍተ ነገር መሆን መቻል የለበትም። ረጅም ከሆነ ሰዎች ለመያዝ ይቸገራሉ። ወይም ደግሞ ሰዎች የሆነ ውስብስብ የሆነ ማያውቁት ቃል ከሆነ ይሄም ችግር ነው። ሌላው ሰርች ሲደረግ በቀላሉ የሚመጣ መሆን መቻል አለበት። ኦንላይን ላይ የሆነ ሰው ገብቶ ሰርች ሲያደርገው በቀላሉ ለምሳሌ እኔ እዚህ ጋር ገብቼ ምን ልበል፣ ለምሳሌ worksinafrica.com ብዬ ክሊክ ሳደርግ ይሄው በቃ በቀላሉ እንደዚህ ከች ካለ ይሄ ነው። አያችሁ? ሶ ይሄ ዶሜን ኔም ሲሰራ በቀላሉ የማይመጣ ከሆነ ችግር ነው ማለት ነው። ሌላው ሴኩሪቲ ነው። ሴኩሪቲ ሜዠርስ። ሴኩሪቲ በጣም ወሳኝ ነገር ነው። ሳይበር ሴኩሪቲ ሲባል ሰምታችኋል። ሳይበር አታክ ወይም ደግሞ ዌብሳይታችን በሃከሮች ወይም በሌቦች፣ በወንበዴዎች፣ በአጭበርባሪዎች ሊጠቃ ይችላል፣ በቫይረስ ማለት ነው። ስለዚህ ያንን ኮንሲደር መደረግ አለበት። ዌብሳይት ሲሰራ ቨልነሬብል ወይም ደግሞ የተጋለጠ መሆን መቻል የለበትም። ይሄ ሆስት ፕሮቫይደሩ ይሄን ሴኩሪቲ ሌቭል በጣም ጋራንቲ መስጠት መቻል አለበት። ዌብሳይታችን SSL የሚባል ነገር አለ፣ ከዛ አንፃር ይታያል ማለት ነው። በጣም አመሰግናለሁ። ለዛሬ እዚህ ላይ ይበቃናል። እንግዲህ እንደዚህ ያለ በጣም ጥሩ የሆነ ዌብሳይት እንዲሰራላችሁ ስትፈልጉ ፕሊዝ እኛን ኮንታክት አድርጉን። ለዛሬው እዚህ ላይ ይበቃናል። ከልብ አመሰግናለሁ።